بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم ጥንቃቄ አንገብጋቢ ምክር ለሴቶች ሶላት ተራዊህ እንሰግዳለን እያላችሁ ከወንድ ጋር መቀጣጠር በየእንትኑ በጣም ሙሲባ ነው ያለ። ይሄንን ደግሞ አጅር ይቅርና ወንጀል ነው የምትሸምቱበት። አላህ Subhanahu Wa Ta'ala እንዳይቀጣችሁ ለሴት ልጅ እንኳን ተራዊህ ሱና ይቅርና ፍርድ ሶላትን ቤቷ ነው የሚበልጠው ይላሉ ብለው ነግረውና ረሱል ሰለላሁ ዐለይሂ ወሰለም በዚሁ እንዳትጃጃሉ ካሁን ጀምሮ መስጊድ እየገባችሁ እየረበሻችሁ እየተንጫጫችሁ ሙሲባ ከምትሆኑ ቤታችሁ ብትሰግዱ ጥሩ ነው። እኔ ሶላት ተራዊህ ለሴት ብትሄድ ህግ ማለት አዳቧን ጠብቃ ብትሄድ ጥሩ ነበር። ሂጃቧን ኮስሜቲክ ነው የውበት ሳሎን ነው የሚመስለው መስጊድ ተወጣጥራ ተቀባብታ ምናምን ወንጀል ለመሸመት በረመዳን ወር አላህን ታምጻላችሁ። ተወጣጥራችሁ ትወጣላችሁ፣ ተቀባብታችሁ ትወጣላችሁ። ስለዚህ የማይፈቀደውን አድርጋችሁ በመሄዳችሁ አጅር የምታገኙ መስላችሁ? والله አጥቅ የማይፈቀደውን ነገር አድርጋችሁ ብትወጡ እርግማን ነው የሚወርድባችሁ፣ አጅር የለም። በረመዳን አላህን አትወንጅሉት፣ ሰው ወደ ወስዋስ አታስገቡ እያልኩኝ ይሄንን ምክር ለሁሉም ሴቶች አድርሱላቸው። ሙስሊም ሴት የሆነች አኺራው የምትፈራ ነገ ቀብር አለብኝ ነገ ቅጣት አለ ሂሳብ አለ ብላ የምትፈራ አድርሱላት። ስለዚህ ካሁን ጀምሮ ልብስቲካችሁን ጥረጉት፣ ኖርማል ልብስ ልበሱ፣ ሰፋፊ ውጥርጥር አትበሉ። 8 ቁጥር ለብሳችሁ 7 ጀሃነም ለመግባት ነው 8 ቁጥር የምትለብሱት። ፋሽን ኢንፌክሽን ነው والله ዲነል ኢስላም ጸረ መጥፎ ፋሽን ኢንፌክሽን ነው። ይሄንን ፋሽን ከመጣ በኋላ ብዙ ሴቶች ተበላሹ። ብዙ ከአባያ ስር በሱሪ መወጣጠር ከየት የመጣ ነው? ማን ነው ያስተማራችሁ እንደዛ? የምዕራባውያን ተከትላችሁ ጀሃነም እንጂ ጀነት አይገባም። ተጠንቀቁ አላህን ፍሩ እያልኩኝ ኢንሻአላህ እችን ምክር ለሁሉም ሴት እህቶቻችን አድርሱልን። ሂጃባችሁን ጠብቁ፣ አትሞላቀቁ፣ ከመጥፎ ነገር ራቁ ነው የሚለው። ሰላም አለይኩም ወራህመቱላህ ወበረካቱ። ወንሽድ ነው ሼክ